Surprise ครับคุณพ่อเป็นเลยเชื่อเลยนี่ของขวัญชิ้นโบแดงของคุณพ่อนะครับนี่ครับเป็นไงพ่อของขวัญชิ้นนี้አለን ቲቸርዬ ፒስ ነው። አንተ ኮረኮንች ብቻህን እንዴ ሌሎች? አዎ ቲቸርዬ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ደሜ ይፍሰስ ዝም በል። ቆይን ያልገባኝ አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም ታስፈቅደኝ? ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት አስተምረኝ። ጥማት ሙርጭ ያለ እንዴ ብቻ እንዳስተምር ትፈልጋለህ? እና አይመለከተኝም ያለበለዚያ ለርዕሰ መምህሩ ነው የምከስ ነው። ጥሩ ጥያቄ ጠይቃለሁ ከመለስክ ነው ማስተማር። ያዝ የመጀመሪያ ጥያቄ አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው? እንዴት ቲቸር ምን አገናኘው? እኔ አላውቀውም። አታነብማ ከየት ታመጣለህ? ሌላ ሁለተኛ ጥያቄ ያዝ አንድ 60 ኪሎ ግራም የሚመዝን ሰውዬ አለ እንበል። እሺ የዚህን ሰውዬ ፖለቲካዊ አቋም ነው እንዴ? ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። እኔ በትንሽ ሰዓት የሲቪክስ አስተምራለሁ። ልብ አድርግ የመጨረሻ ጥያቄ ነው የምጠይቀው። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ነው? እንዴት ቲቸር ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ። ስለዚህ ኧረ ቲቸር ቢያንስ ለመጣሁበት የሆነ ነገር ኦኬ ለመጣበት በቃ ለመጣበት 10 ማርክ የስ ቀንሽ ባሉ አሽቋላጭ እንኳን ደስ አለ ሚስት በሰላም ተገላግላለች። በጣም ደስ ይላል ዶክተር። ወንድ ነው ሴት? እርጉዝ ነበረች እንዴ? ታዲያ እና ከምንድን ነው የተገላገለችው? ከዚህ ዓለም ነው። ምን? እሺ ልጅስ? አይዞህ ልጅህ እንኳን ተርፏል። ይሄው ወይኔ ሚስቴ ልጇን እንኳን ሳት ምንድን ነው ባዶ እጅን ከምትሄድ ብዬ ነው። ቦንዲ ገንዳ ቦንዲ ሆንቲን ጋዲ ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት ነው ያያችሁ? አራሰልፈን በደፕ እንዳለ ግማዳ ካንዴ ቦኒ ጋኒ ቦዲ ጋን ባዲ ሶ ያማል እንደ አራሰልፈን በእናት ቦዴን ጋንዴ ቦንዳ ሲንጃለዳ አራሰልፈን ጋማዳ ሆንቲን ካንዴ ቦዲ ጋኒ ቦዲ ጋና ትርጉሙ ከማርኩ የሻሩክ አጥንት ሾኮኑ ዩጋይ ማለት ነው። አሬላ ዋጉር ተሰራልህ። ኧረ የምበላውን ቦምቦል ነው አለሚቱ በእግሯ ነው የምታበቀው አሉ። ኧረ የምሬ ነው። बदल दिया जिंदगी बदल दी।